ሰላም ፕሮፌቲክ ሚዲያ ነን። አንድ መነካካት ከዛ በኋላ አይኔ በኃይል የተከፈተው በእናንተና በጥያቄዎቻችሁ የሚያስፈልጋችሁ አንድ ኢንካውንተር ነው። አንድ መንፈሳዊ ዓለም አንድ መነካካት የእናንተን የጥያቄ ዳይሬክሽን ያስቀየራችኋል። ዛሬ ለአንድ ነገር ነው የምጸልይላችሁ። I'm going to pray one thing for you today. ዛሬ የሆነ አዲስ የሆነ መገለጥና መነካካት A revelation encounter just for today. በህይወታችሁ ላይ እንዲመጣ ጸልያለሁ። I pray that it comes to your life. በህይወታችሁ ላይ እንዲመጣ ጸልያለሁ። I pray that it comes to your life. በህይወታችሁ ላይ እንዲመጣ ጸልያለሁ። አንድ መነካካት one encounter አንድ መነካካት አሁን በህይወታችሁ ላይ እንዲሆን ጸልያለሁ። I pray you have one መንፈስ encounter ቅዱስ አንድ ጊዜ one encounter በኃይል እንዲነካችሁ ጸልያለሁ። Amen አንድ ጊዜ Amen አንድ ጊዜ Amen በኃይል እንዲነካችሁ Amen በኃይል እንዲጎበኛችሁ Amen በኃይል መንፈሳችሁ ላይ አንድ ነገር እንዲጨምር Amen አይኖቻችሁን አንድ ነገር እንዲያሳያቸው ጆሮቻችሁን እንግዳ ነገር እንዲያሰማቸው አንድ ጊዜ ጸልያለሁ። አንድ ጊዜ Amen ያ ጊዜ አሁን እንዲሆን ጸልያለሁ። I pray that ነገ ወዲያ አይደለም አሁን እንዲሆን that time is በኢየሱስ ስም ኃይል ጸልይላችኋል። ክቡራን የዚህ ቻናል ቤተሰቦች ዛሬም የነቢይ ሚራክል ድንቅ ትምህርት ወደ እናንተ አምጥተናል። የዛሬው የትምህርት ርዕስ አንድ መነካካት የሚል ሲሆን በአንድ መነካካት ውስጥ ያለውን ሚስጥር፣ በረከት፣ መንገድ እንማርበታለን፣ እናውቃለን፣ ይገለጥልናል። ቀጣይና ሁለተኛውን ክፍል ይህን ጥልቅ ትምህርት ለእናንተ ይዘን መጣን። በጥሞና እንከታተል። ለቻናሉም አዲስ ከሆኑ በተለይም የነቢይ ሚራክል ትምህርት በየጊዜው እንዲደርሶ ሰብስክራይብ እናድርጉ እያልን ወደ ትምህርቱ እንሄዳለን። አንድ መነካካት ራኮቶ ሳሊ ብራሃዲያ ኮሳቴ ለጥያቄዎቻችሁ ኤክስፕላኔሽን እንዳትጠብቁ። Don't expect explanation for your questions. እግዚአብሔር ለጥያቄዎቻችሁ ሪቨሌሽን እንጂ ኤክስፕላኔሽን የለውም። God gives revelation instead of explanation. ሃሎ Yes. እግዚአብሔር ለጥያቄዎቻችሁ ኤክስፕላኔሽን የለውም፣ ያለው ሪቨሌሽን ነው። God has a revelation for you. ለዛ ነው እየጠየቃችሁ ያላችሁበት ሰዓት ላይ የሆነ ነገር ሪቪል ያደርግላችኋል፣ ጥያቄው ይረሳል። So he reveals something for you when you're asking and you forget about the question. ከዛ በኋላ የምትነገሩት ነገር አንድ ነው። ነፍሴ ፈዛ ቀረች ትላላችሁ። Then you say one thing, my soul has just fainted. ነፍሴ ፈዛ ቀረች። My soul has just fainted. ጥያቄው ስንልህ አንተም ረስተዋል። What about the question? You just forget about it. ዛሬ በጌታ በኢየሱስ ስም ኃይል Today in the mighty name of በዚህ Jesus. ማለዳ In this morning, እንደዛ የሆነ መነካካት ህይወታችሁ ላይ እንዲመጣ I ጸልያለሁ። pray that you encounter this way. እንደዛ የሆነ መነካካት That way. በህይወታችሁ ላይ እንዲመጣ ጸልያለሁ። Amen. በህይወታችሁ ላይ እንዲመጣ ጸልያለሁ። Amen. በህይወታችሁ ላይ እንዲመጣ በኢየሱስ ስም ኃይል ጸልያለሁ። Amen. አሁን መዝሙር 77 ላይ ያለው ሰውዬ This guy on verse 77. ለእግዚአብሔር ሲጠይቀው ለምንድነው የምዘገየው አለው። ጌታ የፈለገው የሰውዬ የዘገየሁት በዚህ ምክንያት ነው ብሎ እንዲያብራራለት ነው። God explain አያደርግም። He was expecting a explanation, but God doesn't explain anything. Holy Spirit explanation spirit አይደለም፣ የሪቨሌሽን spirit። Holy Spirit is the spirit of revelation, not explanation. ሆሊ ስፒሪት ኤክስፕሌን የሚያደርግ ስፒሪት አይደለም፣ የሪቪል የሚያደርግ የተሰወረውን ነገር ሪቪል የሚያደርግ መንፈስ ነው። Holy Spirit is a spirit of revelation. መንፈስ ቅዱስ የሚያብራራ መንፈስ ሳይሆን የመገለጥ መንፈስ ነው። Amen. የተሰወረውን ነገር ይገልጽላችኋል እንጂ የጥያቄዎቻችሁን ያብራራላችሁ። He reveals that is hidden. ላፕራዲያኮስ ሳታላ ባሃሲያንቴ ጄሌብሬዲያኮስ ሳሊክራአቶስ ሳካታላ ባሃሲያንቴ ፕሮዶስ ሳሊክራአዶሻሊ ብራሃዲያኮስ ሳቴ ለዛ ነው ብዙ ጊዜ That's why many times ብዙ ጥያቄ የነበራቸው ሰዎች people with many questions, God የሚያደርገው ነገር አንድ ነው። አንድ ነገር እንዲገለጥላቸው ያደርጋል። this is what God does. He reveals one thing for them. መሳፍንት መጽሐፍን ስታነቡ If you read the book of Judges, ስንዴ እየወቀ የነበረ አንድ ሰው ነበር። there was one man in the farm. ልክ ነኝ አይደለ? ታውቁታላችሁ። ጥያቄው እንዴት በቢንያማውያን እጅ በሚዲያማውያን እጅ እንዴት ነበር ጥያቄው? He had a question, why are we oppressed? ሚዲያም አባቶቻችን የነገሩን ተአምራት የታለ ይላል። He asked, where's the miracle of our fathers? እናቶቻችን ያስረዱን ያ ከግብጽ የነበረው ነገር የታለ ይላል ይጠይቃል። Where is the story that our mothers told us? እግዚአብሔር የት ነው ያን ሁሉ ተአምራት ያደረገው እግዚአብሔር አሁን እጅ አጥሮታል ይላል ይጠይቃል ሰውየው። He's asking, where is God of our miracles? ከዛ አንድ መልአክ ተገለጠለት መጽሐፍ ቅዱስ። And then one angel came to him. ሰውየው ጥያቄውን ሁሉ ረሳውና ይሄንን ውሃ ደረቅ ካደረክ ይሄንን ምድር ደረቅ ካደረክ አንተ እግዚአብሔር መልአክ ነህ ከኔ ጋር ነህ ማለት ነው አለው። He forgot about all his questions and asked the angel if there's water there or not. ልክ መልአኩ እንዳለው ካደረገለት በኋላ ሰውየው ነፃ ለማውጣት መንቀሳቀስ ጀመረ።
And that person just stood up and went to deliver the people. እግዚአብሔር የ400 ዓመት 300 ዓመት እዚህ ስፍራ ነበርኩ ብሎ አላብራራለትም። God didn't explain about the 400 years. እናንተ ብዙ ጊዜ ሪቨሌሽን ሳይሆን ኤክስፕላኔሽን ነው የምትጠብቁት። You expect an explanation, not revelation. ሪቨሌሽን ህይወታችሁ ላይ የማይመጣው ለዛ ነው። That's why you don't have revelation in your life. ለዛ ነው ህይወታችሁ ላይ መገለጥ የሚባል ነገር የማይመጣው። Yes. ዛሬ እንደዚህ ነው የሚሆነው። Today this is what's going to happen. ጥያቄ በጠየቃችሁባቸው ጉዳዮች ፈንታ Instead of those questions you have, የመንፈሳዊው ዓለም መገለጥ ወደ ህይወታችሁ እንዲመጣ ጸልያለሁ። a revelation is going to come in your life. የመንፈሳዊው ዓለም መነካካት ወደ ህይወታችሁ እንዲመጣ ጸልያለሁ። I pray that you encounter a revelation. ወደ ህይወታችሁ እንዲመጣ ጸልያለሁ። I pray that it comes to your ወደ life. ህይወታችሁ እንዲመጣ I ጸልያለሁ። pray that it comes to your life. ለዛ ነው ብዙ ሰዎች ጥያቄ ያለባቸው። That's why many people have questions. ጌታ ሆይ ቀብተኛል፣ ለምንድን ነው ቅባቱ የማይገለጥ ይሉሃል። God, you have anointed me, but I don't see it in my life. 10 ዓመት ሆነኝ 15 ዓመት ሆነኝ It's ይሉሃል። been 10-15 years. እና እግዚአብሔር 15 ዓመት ሙሉ በዚህ ምክንያት ነው ይሄ ችግር ስላለብህ ነው በዚህ ምክንያት ነው ብሎ እንዲያብራራላቸው ነው ይፈልጉት። They expect God to explain to them what happened in the 15 years. ደን በ15ኛው ወይ በ16ኛው ዓመት ይመጣና አንድ ነገር ብልጭ ያደርግላቸዋል። But on the 15th year, He put something in their mind. ሰዎቹ ኃይለኛና ተዋጊ ሆነው በኃይል ይነሳሉ። And those people are going to rise up. ከኔ ጋር ናችሁ? በኃይል ይነሳሉ። They're going to rise up. ሙሴ Moses, ከግብጽ ሲወጣ ጥያቄው አንድ ነው። he had one question when he came out of Egypt. ይሄ ህዝብ እንዴት ነው ከግብጽ ሊወጣ የሚችለው ነው ጥያቄው። How can these people come out of Egypt? እግዚአብሔር መጣና ጥያቄውንም አልመለሰለትም። እኔ ያለውና የነበርኩ ነው ሲለው ሰውየው ግብጽ እየሄደ ነው። And God didn't answer. He just said, I am that I am. So Moses just went to Egypt. ሪቨሌሽን እናንተን የሚያንቀሳቅስ ትራንስፖርተር ነው። Revelation is your transport. ሪቨሌሽን መገለጥ እናንተን የሚያንቀሳቅስ ሞተራችሁ ነው። Revelation is your transport and motor. ለዛን በዛ ሁሉ ጥያቄ ውስጥ የተሞላ ሰው ያለና የነበረ ልኮኛል ብለህ ሂድ ሲለው ጌታ ሆይ ለምን ምናምን እንኳን አላለም። ብድግ ብሎ ነው ሄደው። He didn't have a question. He just went. ከመንፈሳዊው ዓለም አንድ ነገር ሲገለጥላችሁ ያንን ነገር ለማድረግ ኃይል ነው የምታገኙት። When something is revealed from the spirit realm, you have energy and power to do something. ኃይል አልባ የሆናችሁት የተገለጠ ነገር ስለሌለ ነው። You don't have power because you don't have revelation. እየሰማችሁ ነው? ኃይል አልባ የሆናችሁት የተገለጠ ነገር ስለሌለ You don't have power because you don't have revelation. ዛሬ በኢየሱስ ስም ኃይል ጸልያለሁ። Today I pray in the mighty name of ራኮቶ Jesus. ሳሊ ብራሃዶ ሳንታራ ባሻካቴ ጄሌ ብሬዲያኮ ሳሊ ክራዶ ሳታላ ባሃሲያንዴ ኃይል አልባ የሆናችሁት ከመንፈሳዊ ዓለም የተገለጠላችሁና የበራላችሁ ነገር ስለሌለ ነው። You're powerless because you didn't have any revelation from the spirit realm. ለዛ ነው የጳውሎስን መልእክቶች ዋቸው እስኪ። Look at the epistles of Paul. ሞትም ቢሆን ይላል፣ Death ህይወትም ቢሆን፣ and life, ረሃብ ቢሆን፣ hunger, ጥጋብ ቢሆን፣ ስደት full. ቢሆን፣ መከራ ቢሆን ማንም ከክርስቶስ ፍቅር እንዳይለየኝ ምን ብያለሁ? nobody can separate me from the love of Christ. ወይም ማንም ከክርስቶስ ፍቅር ምን አይለኝም? Nobody's going to separate me ፖል from the... ብድግ ብሎ ተነስቶ እንደዚህ ያለ እንዳይመስልህ ቢኮዝ ቢፎር የነበረውን ላይፍ ሁሉም ሲያውቋል። አሳዳጅ የነበረ ሰው ነው። ነገር ግን ደማስቆ ውስጥ ሀፕን ያደረገው ነገር But what happened in ደማስቆ ውስጥ Damascus? የተገለጠለት አምላክ But that God that was revealed in Damascus, በሞት ፊት ሞት ምንም መስሎ እንዳይታየው አድርጓል። death is nothing in front of him. ዛሬ ለእናንተ ለአንድ ነገር ነው የምጸልይላችሁ። I'm going to pray for you one thing. መንፈስ ቅዱስ ከዚህ በፊት ለእናንተ ባልተገለጠው መንገድ In another way, the Holy Spirit has በኃይል never... እንዲገለጥላችሁ ጸልያለሁ። I pray that He's revealed in your life በኃይል እንዲገለጥላችሁ in ጸልያለሁ። a way that you haven't experienced before. አልሰማችሁ? በኃይል 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 Mightily, mightily. እንዲገለጥላችሁ ጸልያለሁ። I pray that He's revealed. እንዲገለጥላችሁ ጸልያለሁ። ፕራኮቶ ሳሊ ብራሃዲያኮስ ጄሌ ብሬዲያኮስ ሳሊ ክራዲያስ ለጥያቄዎቻችሁ የሚያስፈልጋችሁ መልስ አይደለም። It's not answers. ለጥያቄዎቻችሁ የሚያስፈልጋችሁ አንድ ጊዜ የሆነ መነካካት ነው። It's not answers you need for your questions. It's only an encounter. አንድ ጊዜ የሆነ መነካካት። It's a one-time encounter. በደንብ ስሙ። Listen. ለረጅም ጊዜ For a long time, አይ ቲንክ 9ኛ ክፍል እያለሁ ጌታ መጣና you are a prophet አለኝ። when I was in 9th grade, God told me I was a prophet. 9ኛ ክፍል እያለሁ ነው አንተ ነብይ ነህ ያለኝ። I was in 9th grade. 9ኛ ክፍል ጌታን የተቀበልኩት I accepted Christ in 9th grade. የውሃ ጥምቀት ሳልወስድ አንተን እንደ ኤርሚያስ ከማህፀን ጀምሮ ጠርቻለሁ። አንድ ነብይ መጣና you are a prophet አለኝ። I wasn't even baptized and a prophet told me this. 10ኛ ክፍል ጸለይኩ፣ 11ኛ ክፍል ጸለይኩ፣ 12ኛ ክፍል ጸለይኩ፣ nothing የለም የት አለ እያልኩኝ 10th grade, 11th grade, 12th grade, I prayed that nothing is happening. ረጅም ታይም ጸለይኩኝ፣ መልስ የለም። I prayed for a long time, there's no answer. ማለት ድምጽ ሰማለሁ ግን አይኖቼ አልተከፈቱም። I hear voices but my eyes weren't opened. አይኖቼ አልተከፈቱም They weren't opened. እና ለ4 ለ5 ለ6 ዓመት ጠየቅኩኝ I asked for 7 and 6 years. እና ሁሉ ጊዜ ለምንድን ነው አይኔ የማይከፈተው እያልኩ ጮሃለሁ። I asked God, why aren't my eyes opened? ከዛ አንድ ቀን አስታውሳለሁ And one day I remember
ልጆች ኳስ ሲጫወት በነበረበት ስፍራ ላይ እንደ ዳኛ ሆኜ ቁጭ ባልኩበት ስፍራ ላይ አንድ ድምጽ ሰማው። I was playing in the playground and I heard a voice. ሙሴን ታውቀዋለህ አለኝ። He said, "Do you know Moses?" ከዛ አውቀዋለሁ አልኩት። And I said, "Yes, I know him." በደምብ ስሙ። Listen. ሙሴን ታውቀዋለህ ጥያቄው ተደገመ። He asked me again, "Do you know Moses?" ዝም አልኩኝ። And I just didn't say anything. because አውቃለሁ ማለት የሚነገረኝ ነገር የሚያስቀርብኝ ስለመሰለኝ ዝም አልኩኝ። Because if I say I know, I'm not going to listen what's next. then next እንደዚህ አለኝ። And he said to me, ሙሴ ስንት መጽሐፍ ጽፏል አለኝ። "How many books does Moses wrote?" ዘፍጥረትን ጽፏል፣ 5 መጽሐፍ ጽፏል አልኩት። He wrote Genesis and 5 books. ከዛን ጥያቄ ጠይቀኝ። And he asked me one question. አዳም ሲፈጠር ሙሴ የት ነበር አለኝ። When Adam was created, where was Moses? የአዳም ሚስት ሔዋን እንደሆነች በምን አወቃለኝ? How did he know his wife was? የአዳም ልጆችን ብዛት በምን አወቀ? How did he know the kids? አብርሃም ከታራን ከሚባል ከተማ እንደወጣ በምን አወቃለኝ? How did he know Abraham was from Tara? እና ደጋግሞ ጠየቀኝ ብዙ ጥያቄዎችን። He asked me a lot of things. አላቅም አልኩኝ። I said I don't know. ሙሴ ይሄን ሁሉ ያወቀው ምን ስለሆነ ይመስልሃል አለኝ። He asked me, "Why do you think Moses knows all of this?" ዝም አልኩኝ። I didn't say anything. መንፈስ ቅዱስ አልመለሰልኝም። Holy Spirit didn't say I anything. think የሶስት ቀን ፋስቲንግ ገባው። I prayed for fasting for 3 days. በሶስተኛው ፋስቲንግ ላይ On the third day, አንድ ቃል ወደ እኔ መንፈስ ሎጎስ ሆኖ መጣ። One word came- ሬማ ሆኖ መጣ። One ሎጎስ word- የሆነ ቃል ሬማ ሆኖ መጣ። a logos word was rhema in my heart. እና ያ ቃል እንደዚህ የሚል ነበር። It says like this: እርሱ ሁሉን ያውቃልና He knows all. ስለ ሁሉ ያስተምራችኋል የሚል ቃል። He teaches you all. ለካ መንፈስ ቅዱስ የመጀመሪያው ሰውዬ ስሙ ማን ነው ብለህ ብትጠይቀው ያውቃል። አዳም እንደሆነ ያውቃል። Holy Spirit knows the first man's name. በዚህ መገለጥ አይኔ ተከፈተ። And by this revelation, my eyes were የ6 ዓመት open. ጥያቄን አላብራራልኝም። አንድ ሪቨሌሽን የሰጠኝ። He didn't answer 6 years worth of question. He just gave me a revelation. ጥያቄዎቻችሁ እንዲያብራራላችሁ እንዳትጠብቁ። Don't expect an explanation. አንድ መገለጥ እንዲሰጣችሁ ጸልያለሁ። Just ask for one revelation. ራኮሳሊ ብራሃዲያ ኮሳቴ ጥያቄዎቻችሁን እንዲያብራራላችሁ እንዳትጠብቁ። Don't expect that. then ይሄንን ሲለኝ When he said this, ወዲያውኑ እዚህ ያለሁበት ስፍራ መንፈስ ቅዱስ ሁሉን ያውቃል፣ ሁሉን ያስተምራችኋል የምትለው ወርድ በራችልኝ በኃይል። that word was revealed to me. He knows all and it teaches all. መንፈስ ቅዱስ ስለ ማርስ ብትጠይቁት ያውቃል። Holy Spirit knows about Mars. ስለ ጁፒተር ያውቃል። He knows about Jupiter. የኖህ የጥፋት ውሃ ላይ ስንት ሰው ተረፈ ስማቸው ማን ነው ብትለው ያውቃል። How many people were survivors? He ሁሉን knows ነገር everything. ያውቃል። He knows everything. ለካ ሙሴ ያወቀው ጠያቂ ስለሆነ ነው። ጠያቂ ነው። አሳየኝ ይላል። አሳየኝ እያለ የሚጠይቅ ሰው ለዛ ነው ያየው። Moses knows because he asks. ከዛ እንደዚህ ያለ ጌታ And God said this. መንፈስ ቅዱስን ስለማንኛውም ነገር እንዲያሳይ ከጠየቅከው ያሳይሃል አለኝ። Holy Spirit reveals everything if you ask him. ከዛ በኋላ ማየት ጀመርኩ። And then after that, I see things. ከዛ በኋላ ማየት ጀመርኩ። I started seeing after that. ከዛ በኋላ በኃይል ማየት ጀመርኩ። After that, I see a lot of things. እኔ የጠበቅኩት I was expecting. እስከ ዛሬ አይኔ ያልተከፈተው በዚህ ምክንያት ነው ብሎኝ ያችን ምክንያት ነግሮኝ እንዳሻሽል የጠበቅኩት። I was expecting he tells me the reason why. እሱ ኤክስፕላኔሽን አይደለም ይዞ የመጣው ሪቨሌሽን ይዞ ነው የመጣው። He had a revelation for me. ብራኮቶሳሊ ብራዲያኮስ ሙሴ አዳም የተፈጠረ ጊዜ የነበረ ሰው አይደለም። አዳምን ግን አይቶታል። Moses wasn't in the time of Adam, but he knows Adam. የአዳም ሚስት ስሟ ማን እንደሆነ አይቷል። ሔዋን እንደሆነ ስሟ He አይቷል። knows Eve. አቤልና ቃየል ሲጋደሉ አይቷል። He knows Abel. ብራኮቶሳሊ ብራዲያኮስ ከዛ በኋላ አይኔ በኃይል የተከፈተው። ሁሉ ጊዜ Every time, ጥያቄዎቻችሁን ስታስቡ when you think about your questions, ኤክስፕላኔሽን ወይም ማብራሪያ እንዳትጠብቁ don't expect explanation. እንዳትጠብቁ። መንፈስ ቅዱስ የዕለት መገለጥ ስጠኝ በሉት። Holy Spirit, give me my daily bread. ንገሩት እስኪ My daily revelation. ተናገሩ። Holy Spirit, give me my daily revelation. መንፈስ ቅዱስ የዕለት መገለጥ ስጠኝ በሉት። Holy Spirit, give me my daily revelation. መንፈስ ቅዱስ የዕለት መገለጥ ስጠኝ በሉት። Give me my daily revelation. መንፈስ ቅዱስ የዕለት መገለጥ ስጠኝ። ድምጻቸው አይሰማም። መንፈስ ቅዱስ የዕለት መገለጥ ስጠኝ። የዕለት መገለጥ ስጠኝ። የዕለት መገለጥ ስጠኝ። የዕለት መገለጥ ስጠኝ። ስትጸልዩ የዕለት መገለጥ ስጠኝ በሉት። አዲስ ነገር ግለጥልኝ። የማላቀውን ነገር ግለጥ። ስለ መንፈሳዊ ነገር ግለጥልኝ። ስለ ናዝሬቱ ኢየሱስ ግለጥልኝ። Amen. ራኮቶሳሊ ብራሃዲያ When you pray, ኮሳቴ say that, reveal ጀሌ Christ to ብሬዲያ me. ኮሳሊ ክራዲያ ኮሳታይ ጀሌ ብሬዲያ ኮሳሊ ክራሃቶ ሳንታራ ባሻካቴ አዲስ ነገር ግለጥልኝ በሉት።
Reveal new thing to me. አዲስ ነገር ግለጥልኝ በሉት። Reveal something new to me. የዕለት መገለጤን ስጠኝ በሉት። Give me my daily revelation. የዕለት መገለጤን መንፈስ ቅዱስ ስጠኝ። Holy Spirit, give me my daily revelation. ፕራታሳሊክ ራዲያኮስ ጄሌ ብሬዲያኮስ ሳካታላ ባሃሻንዴ ፕሮኮቶሳሊ ብራዲያኮሳቴ ጄሌ ብሬዲያኮስ ሳካታይ የዛን ሰዓት ነፍሳችሁ መፍሰስ ትጀምራለች። At that moment, your soul is going to start to faint. እዚህ ምድር ላይ In this earth, በክርስትና ዓለም ውስጥ in Christianity, በክርስትና ዓለም ውስጥ in Christianity, ተጽዕኖ ፈጣሪ ህይወት ያላቸው ሰዎች influential people, የተገለጠ ዓለም የተከፈተላቸው ሰዎች ናቸው። ወይም የተገለጠ ነገር የተገለጠ ዕውቀት ያላቸው ሰዎች ናቸው። they know something that's revealed to them. Paul 50% የሚሆነውን መጽሐፍ ቅዱስ ጽፎልናል። አዲስ ኪዳንን መጽሐፍ He wrote 50% of New Testament. ሶ ፖል ከሆነ ሰንበዲ ሰምቶ አይደለም የጻፈልን። Paul didn't write that from hearing from someone else. የተሰወረውን ነገር የሚገልጥ የመገለጥ መንፈስ ስለተሰጠው ነው። He had that spirit of revelation. በደንብ ስሙኝ። ለጳውሎስ ስለ ጸጋ ያስተማረው ሰው የለም። ስለ ጸጋ ግን ነግሮናል። Nobody taught Paul about grace, but he told us about grace. ስለ መንፈስ ቅዱስ ስጦታ ጳውሎስን እንደዚህ ነው የመናገር ስጦታ እንደዚህ ነው ምናምን ብሎ የነገረው ሰው የለም፣ ግን ነግሮናል። because የመገለጥ መንፈስ አለው። Because he has the spirit of revelation, he told us a lot about በዚህ ማለዳ የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። And this morning I pray that you have the spirit of revelation. ባለፈው ዕለት አንተ ነበር ደብተር ስጠኝ ብዬ ተቀበልኩ። አንድ ደብተር ነበረ ሰጠኸኝ አይደለ? አንተ ስንት ቀረ? ምንም ባዶ አይደለ? ጋርዲዮላ ይበላል ብዬ ነበር። 1-0 ነው ያሸነፈው። ልክ ነኝ አይደለ? 1-0 ሲቲ ያሸነፈው። ፕሮፌሲውን ስናገር የነበራችሁ ሰዎች ጨዋታው 1-0 እንደሚያልቅ ነግሬያችሁ ነበር። የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። I pray for the spirit of revelation. የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። The spirit of revelation. የመገለጥ መንፈስን እንዲሰጣችሁ ጸልያለሁ። I pray that you get the spirit of revelation. ሊብራዲያኮስ ሳካታላ ባሃሲያቴ ጄሌ ብሬዲያኮስ ሳሊክራዶ ሳንታራ ባሃቲያኮስ ፕሮዶ ሳሊክራዶ ሻሊብራሃዲያና ማንቴ በረምስሙ ይሄ የምታዩት ወንጌል This Eugalion, ይሄ የምታዩት ወንጌል this gospel, ለሌሎች ሰዎች የተከደነ ነው። it's not revealed for other people. ያነቡታል። They read it. አንብበው ስለ ኢየሱስ የተነበበው ነገር አይገባቸውም። They don't get what it's saying. አንተ ስለ ኢየሱስ ያለህን ዕውቀት ፉርሽ ሊያረጉብህ በእነሱ ንባብ እንደዚህ ብሎ ይነግሩሃል። So they try to put down your knowledge. ለሆኑ ሰዎች የተከደነ ለኛ ግን የተገለጠ ነው። But to us it's revealed. በደምብ ስሙኝ። ግን ይሄ ወንጌል This gospel, ይሄ ወንጌል this gospel, ብዙዎቻችሁ እንዳትሸወዱ፣ ይሄ አማርኛ ቃሎች የሞሉበት ጽሑፍ አይደለም። it's not Amharic. ይሄ ወንጌል መንፈስ ነው። It's spirit. ቃልህ እውነትና መንፈስ ነው ብሏል የናዝሬቱ ኢየሱስ። He said your word is spirit and life. ብዙ ሰዎች Many people, let me tell you why they don't understand. ጌታ ኢየሱስ እንደዚህ አላቸው። Jesus said this. የሚናገረው ነገር አልገባችሁ አለ። They don't understand what he was saying. ስጋዬና ደሜን የበላ ሲል ይሄ ሰውዬ ቫምፓየር ነው አሉ። He said to them, those who don't have my flesh and my blood. እና እነሱ የተሸወዱትም ለምን እንደሆነ እንዳልንገራችሁ። But they don't understand. ጂሰስ በአረማይክ ቋንቋ ነው የሚያወራው። የናዝሬቱ ኢየሱስ በአረማይክ ቋንቋ ነው የሚያወራው። Jesus was speaking in Aramaic. እነሱም አረማይክ ነው የሚያወሩትና የሚሰሙት። And they listened that too. የሱን አረማይክ ነው እነሱ የተረጎሙት። So they interpreted his Aramaic. ከዛ ኢየሱስ እንደዚህ አላቸው። Jesus said this. እኔ የምናገረው ቃል አረማይክ አይደለም አላቸው። My words aren't Aramaic. እኔ የምናገረው ቃል መንፈስ ነው አላቸው። My words are spirit. ጂሰስ በአረማይክ ሲናገር የሰማ ሰው አይገባውም። So if you listen to Jesus when he talks in Aramaic, in spirit የሆነ ሰው ግን ይገባል። because ንግግሩ አረማይክ ሳይሆን ስፒሪት ነው። But those in spirit are going to understand. ስፒሪት ነው። It's spirit. ንግግሩ መንፈስ ነው። His speech is spirit. እኔ ነገርኳችሁ ቃል አለ ያልገባችሁ አረማይክ ስላልሆነ በአረማይክ ነው የተናገርኩት፣ ግን አረማይክ አይደለም መንፈስ ነው። It's not Aramaic, it's spirit. አረማይክ አይደለም መንፈስ ነው። It's not Aramaic, it's spirit. የነገርኳችሁ ሂብሩ አይደለም መንፈስ ነው። It's not Hebrew, it's spirit. የሚረዱት መንፈሳዊ ነገር ጋር የተነካካ መንፈስ ቅዱስ ጋር የተነካካ መንፈሳዊ የሆኑ ሰዎች ብቻ ናቸው። Only those who are in spirit understand this word. ለዛ እኮ ነው 20 ዓመት ሙሉ ያነበባችሁትን ቃል አንድ ጊዜ በርሶ ሲያስተምር ዋው ትላላችሁ። You've read a word for 20 years, but when someone is teaching that to you, you're going to be amazed. 20 ዓመት አንብባችሁታል እኮ። You've read it for 20 years. 20 ዓመት 20 years. ያልገባችሁ ለምን እንደሆነ ልንገራችሁ። Let me tell you why you don't understand it. ያነበባችሁት በአማርኛ በእንግሊዘኛና በሂብሩ በግሪክ ስለሆነ ነው። You read it in your language, that's why. ይሄ ቃል አማርኛም ግሪክም ሂብሩም አይደለም። ይሄ ቃል ስፒሪት ነው። This word is not in a language. ስፒሪት ነው። ይሄ ቃል ስፒሪት ነው። It's a spirit. አማርኛ ያነበበ ሰው አይገባውም። Those who read in Amharic, they're not going to understand. ሊብራዲያኮስ ሳታላ ባሃሲያንቴ ጄሌብሬዲያኮስ ሳኪልታርዳካ ሳቴሌቦስ
ጄሌብሬዲያኮስ ሳካታላ ባሲያንቴ ሰው ሌላውን ነገር ተውት የኢየሱስን ጌትነት እንኳን ለመረዳት መንፈስ ቅዱስ ካረዳ አይገባም Even to understand the lordship of Christ, you're not going to understand. ለዛ ነው ሰው በስጋ ሆኖ ይላል ኢየሱስ በስጋ መጥቷል ብሎ ያምንም That's why people don't believe that Christ came in the flesh. ኢየሱስ በስጋ እንደመጣ የሚያምን በሙሉ ከእግዚአብሔር ነው Those who believe that he's in the flesh is from ለዛ ነው God. አምላክ በስጋ መጥቷል ብለህ ስታወራችሁ ኮንፊውዝድ ይሆናል አምላክ አይወልድም አይዋለድም ይሉሃል because በስጋ በፍለሽ ለሆነ ሰው አይገባው That's why they're confused. For those in the mind of the flesh, በፍጹም አይገባቸው እንዴት አምላክ ይወለዳል ይሉሃል they're not going to understand that God is human. ኢየሱስ ጌታ ነው እንኳን ለማለት ኢን ስፒሪት መሆን አለበት So for someone to say Jesus is Lord, he has to be in spirit. መንፈስ ሊገልጥለት ያስፈልጋል The spirit must reveal it to him. ያነበበ ሰው አይገባው መንፈስ ቅዱስ የገለጠለት ሰው ግን በደንብ ይረዳዋል ይገባዋል Someone who reads not ራኮቶ ሳሊ ብራሃዲያና ማቴ መንፈስ ቅዱስ ጋር በኃይል የተነካካ ነገር እንዲኖራችሁ ጸልያለሁ I pray that you have a strong connection with the spirit. ለጥያቄዎቻችሁ የሚያስፈልጋችሁ ነገር አንድ ነው It's only one thing you need for your questions. ከሰማይ የሆነ አንድ መነካካት It's one encounter from the ከሰማይ የሆነ አንድ መነካካት one encounter. ከሰማይ የሆነ አንድ መነካካት One encounter from the heavens. ከሰማይ የሆነ ሰላም ፕሮፌቲክ ሚዲያ ነን። ላልተወሰኑ ወራት ዩቲዩብ ይዞብን የነበረው ቻናላችን አሁን ተለቋል። በትዕግስት ለጠበቃችሁን የፕሮፌቲክ ሚዲያ ቤተሰቦች ከልብ የሆነ ምስጋና እናቀርባለን። ከዚህ በፊት የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጥር ባለመልኩ ወደ እናንተ ያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባይ እግዚአብሔር ሰው የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጥር ባለመልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። ሌላው በቅርቡ 10,000 ሰብስክራይበርስ እንደርስ ሳምንታዊ የላይቭ የጸሎት ፕሮግራምና ለፕሮፌቲክ ሚዲያ ቤተሰቦች የቴሌግራም ቻናል ወይም ዋትስአፕ ከፍተን የጸሎትና የምክር አገልግሎት እንደምንጀምር ስንገልጽ በታላቅ ደስታ ነው። ስለዚህም የቴሌግራም ወይም የዋትስአፕ ቻናሉን ሊንክም እናስቀምጥላችኋለን። ወደዚያኛው ሳምንታዊ የላይቭ ጸሎት በቶሎ እንድንገባ ለምታውቋቸው ጓደኞቻችሁና ቤተሰቦቻችሁ ይህን ቻናል ሰብስክራይብ አድርገው እንዲቀላቀሉ እንድታደርጉ በታላቅ ፍቅር እንጠይቃለን። ከትምህርቱ በተጨማሪ ያሰብነውን የላይቭ የጸሎት ፕሮግራምና የቴሌግራም ወይም የዋትስአፕ ቻናል ከፍተን የጸሎትና የማማከር ፕሮግራማችንን ከወደዳችሁት ኮሜንት ሴክሽን ላይ ደስተኞች ነን የሚል ኮሜንት እንድትጽፉልን እያልን እግዚአብሔር እንዲረዳን የዘወትር ጸሎታችሁ አይለይ እንላለን።